ይሄ ቪዲዮ እንግዲህ የሚሆነው ወይ ጌም ማድረግ ለምፈልጉ ወይ ደግሞ መፍጠር ለምፈልጉ ሰዎች ነው። እኔ 51 ኪሎ ነበርኩ። አሁን ግን 61 ሆኛለሁ። አይ ኖው 10 ኪሎ ጨምሬያለሁ። ግን ያው ሁላችንም የምንፈልገው ቦዲ ዌይት አለን እና የኔ ቦዲ ዌይት ደግሞ ይህንን እንደዚህ አይነት ሼፕ እንዲኖረኝ ነው ፈልገው። አንዳንድ ሰው ቀጨጫ መክሳት ይፈልጋል፣ አንዳንድ ሰው መክፈል ይፈልጋል። ሁላችንም የየራሳችን አመለካከት አለን። እኔ ቀጨጫ ሳይሆን መሆን ፈልገው ቶን መሆን ነው ፈልገው። ለዛ ነው ጌም ያደረኩት። እኔን ወይ ጌን ላረግ የረዳኝ ስሙዚ ሼር አደርጋችኋለሁ እንዴት ነው የምሰራው። በቀን ቢያንስ ግማሽ ካሎሪ የሚይዘው እሱ ነው። ሁለት የራሱ ብበላ በጣም ሃይ ካሎሪ ያለው ነው። ለስ ቱ ዌት የምንጠቀመው ግን ዌት ጌን ለማድረግ ማስ ፕሮቲን ይሆናል። አሁን ግን እናንተ ዌት ሉዝ ለማድረግ ከሆነ የፈለጋችሁት የምትፈልጉት እኔ አሁን እንደምሰራው አይነት አሰራር ሆኖ ዌት ፕሮቲን ትጠቀማላችሁ ማለት ነው። ሁሉም ነገር እንዳለ ሆነው አንድ ስኩፕ ዌት ፕሮቲን ወይ ደግሞ ለመክሳት ወይ ዌታችሁ ሜንቴን ለማድረግ ዌት ፕሮቲን ኢዝ ዘ ቤስት። አንድ ማንኪያ ፕሮቲን ፓውደር፣ አንድ ማንኪያ ስላችሁ አንድ ስኩፕ በዚህ ማለት አንድ ሙሉ ስታደርጉ በጣም ብዙ ነው። በዚህ በአንድ ሙሉ ራሱ የምታገኙት 632 ካሎሪ ነው ያለው። ካርብ ደግሞ ወደ 129 ካርብ አለው እና ብዙ ነው። ቢያንስ የቀን ኦኬ ያረኩት ፍሌክሲድ ነው መጀመሪያ ሚክስድ ፍሌክሲድ፣ ከዛ ቺያ ሲድ አንድ ማንኪያ፣ ግማሽ ማንኪያ ሲኒመን፣ ትንሽዬ እርድ በጣም አሪፍ ነው ለጤንነታችን። ይህን ነገር ሳደርግ ለጤና የሚጠቅመው ነገር ጭምር ነው ማድረገው። ባናና ቤሪ ዛሬ የለኝም፣ አንድ ባናና አረጋለሁ እና ደግሞ ዝንጅብል፣ እንደዚህ የተቆረጠ ዝንጅብል፣ ከዛ ውሃ፣ አንድ ኩባያ ውሃ። ግን እናንተ ከፈለጋችሁ በሆት ሚልክ በሶያ ሚልክ ምናምን መፍጨት ትችላላችሁ። እኔ ግን በዚህ ብቻ ከፈጨሁት በቂ ነው። ብዙ ካሎሪ ያለው ብዙ ነገር ሲጨምሩበት ካሎሪ እየጨመረ ስለሚመጣ ስለዚህ አይስ አረጋለሁ። ስሙዚውን አይስ ይሰጠዋል። አይስ ስታረጉ ከዛ ይህንን አንድ ኩባያ ከአንድ ኩባያ በላይ ነው ደርሶ ይህን ይመስላል። የሚገርም ስሙዚ ነው እና ላይክ ስትጠጡት እራሱ ትረካላችሁ። የሆነ ደስ የሚል ነገር አለው። እንደዚህ አድርጋችሁ መውፈር ትችላላችሁ። በጣም ብዙ ካሎሪ ነው ያለው። እንደዚህ እንደምታዩት አይደለም። ላይክ ወደ አሁን እንዳለ ፕሮቲኑ ብቻ ያለው ወደ 632 ካሎሪ ነው ያለው። የጨማመርኩበት ባናና ቺያ ሲዶች ምናምን ደግሞ እነሱ ሲጨመር ወደ 800 ምናምን ካሎሪ ነው ያለው እና በቀን ቢያንስ ይሄን አንድ ጠጣችሁ ማለት የቀን ካሎሪያችሁን ግማሹን ዘጋችሁ ማለት ነው። ይሄንን አንዴ ጠጥቼ አንዴ ራሱ ብበላ ሰውነት አይቀንስም። በቂ ካሎሪ ያለው ማለት ነው ለኔ የሚበቃኝ እና ይኸው ሰርታችሁ ጠጡ።